ይሄ ነገር የምር ነው እንዴ? የምር ነው እንዴ? ወይኔ በእናትህ ሁለቱንም ነው በዘረራ ጃኒ፣ ሁለቱንም ነው በዘረራ። ለማንኛውም እስኪ ተጠባቂ ነው ወደ ጆኒና ሴዶ። ጃኒ እንዴት ናችሁ? 2 ሚሊዮን ብር ማስያዝ የሚፈልግ ሰው ካለ ያናግረኝ አይጋችሁ ብዬ ነበረ። ጆሲ እናሲዝ ብሎኛል። በ2 ሚሊዮን ብር መድበናል ማለት ነው። ጆሲ ሴዶን ብሎ 2 ሚሊዮን ብር ደፈረ ነው የምትሉኝ? ጆሲ አደረከው? ሴዶን ብለህ ደፈርክ? እኔ እንጃ ከበላ አርግጥ። እኔ ሴዶን ብዬ ሴዶዬ መልእክት ለአንተ ነው። ተሸነፍና ካሸነፍክ ደግሞ አለ እምርሃለሁ ምናምን ብለው ነው እንጂ የሚሆነው እኔ እንጃ። በ2 ሚሊዮን ብር አይቲትም እኔ እንጃ። በውስጥ የሆነ የተነጋገሩት ስምምነት ቢኖር ነው እንጂ የምር ሴዶን ብሎ 2 ሚሊዮን ብር ሪስክ ሊያደርግ አረ እንጃ። ጆኒ ትዘርረዋለህ። ምንም ሴጋራዳ ልጅ ምንም በቃ አንተ የለኝም ማለት ሌትስ ጎ እንዴ ተረጋጋ። አንተ ነው የምትጫወተው። ስሙ ግን ውስዋስ ላይ ነኝ። ዜዶ እኔ ዜዶ ነው ብለው ዜዶ አለ ዜዶ የተሸነፈ ከሆነ ጆሲ ገብታ የምትጋጠም ነው የሚመስለው። እኔ ነኝ የምመታው። እኔ መጣ 2 ሚሊዮን ብር ሪንግ ውስጥ ሁላ ሊያስገቡ ይችላል። እኔ ነኝ የምመታው። ሌትስ ጎ ሴዶ አለቀለ ሴዶ አለቀለ። ወይኔ ሊቀጫት ነው እንዴ ጃኒ እንዴ? ኧረ ጆሲ እንዴ ሶስ ሙቭ ገቢ ባይ አሎ እንደሰማ ባይ ሶስ ሙቭ አትላሽ ገቢ ንግሩ ነው ከይ ባይ አሎ እንደሰማ ባይ ሶስ ሙቭ ኧረ ጉድ እኮ ነው እንዴ። ጃኒንም ፋሲካንም የመቅጠም አቅም እንዳለኝ ላሳያችሁ ነው የመጣሁት። እሺ ትጥቁን እንኳን አሟልተሽዋል። ትጥቁን እውነት ነው። እኔ ግን ከጃኒ ጋር ቢፋለሙ እቺኛዋና ጃኒ የሚመጣጠኑ መሰለኝ። ምን ታስባላችሁ? ጃኒም አትጎዳም ያን ያህል። ከፋሲካ ጋር ግን ጃኒ ከብዳታል። ፋሲካ ከባድ ናት። ፋሲካ ከባድ ናት። እሌኒ እንዴት ነሽ? እውነት ነው። ጓደኛ ለጓደኛ ይቻላል። ጃኒ ሆሽ ፋሲካ ብትፈሩኝ ነው የሚሻለው። እዲ ወት በዝምታ ቀልብን በሚስናንደበት ኧረ በመድኃኒዓለም ይሄ ነገር የድንግልና ምርመራ ነው ወይስ ምንድን ነው? ፍተሻ ነው ይምር? ይሄ ነገር ልክ ነው? ህጋዊ ነው? እኔ አልገባኝም። እንደዚህ አይነት ፍተሻ አለ? አልገባኝም። ኧረ ይሄ እንዴ በደንብ ነው የሰው መብት የሚጥሰው እንጂ ከወሲባዊ ትንኮሳ አይተናነስም። እንዲህ ኧረ በስመ አብ! ኧረ ከባድ ነው። ኧረ ከባድ ነው። እንዴ ማሽን ምናምን የለም እንደዚህ ምናምን በዚህ ዘመን የዛን ያህል አስፈላጊ ከሆነ ማሽን አለ እኮ አይደለ? እንዴ ይደረጋል እንደዚህ? እኔ እንጃ። ኧረ ይሄ ቪቪአይፒ ቲኬት ነው። አንተን መቼ እንጠብቀህ? ምን ፋይት ሚችለኝ የለም ሚችለኝ የለም አለ እንግዲህ። ኦኬ ባለፈው በነገራችን ላይ አዶናይ ፋይት ብሎ ነበረ ታውቃላችሁ አይደል? በኢቲኤፍሲ 01 ላይ ማለት ነው። እና ከዛ መልሶ እንደዛ እኔም ፋይት ማድረግ ቢፈልግ ካለ ብሎ አውርተንበት ነበረ። ከዛ ወዲያውኑ ነው ቪዲዮን ያጠፋው። ጌችም ወዲያውኑ እና ጆን ዳንኤል እና አዶናይ ፋይት ያርጉ ብሎ ነበረ። ከዛ ጌችንም አስጠፍቶታል እሱን ቪዲዮ። አሁን በድጋሚ ፋይት የሚያደርጉ ይመስላችኋል? ጆን ዳንኤል እና አዶናይ የምር ፋይት ቢያደርጉ እኔ በጣም ደስተኛ ነኝ። ምን ይመስላችኋል? ማን የሚያሸንፍ ይመስላችኋል? ሰውነታቸው የሁለቱም ተመጣጣኝ ይመስለኛል። በደንብ በኪሎም ይመጣጠናሉ። ሁለቱም ቀጠን ይላሉ ምናምን በመስል ትንሽ አዶናይ
በመሰል የሚበልጥ ይመስለኛል የተወሰነ። ጆን ዳንኤልም የዋዛ አይደለም ጡንቻ አለው ምናምን። ፋይት ላይስ እንዴት ነው? እስር ቤት ገብቶ ስለወጣ እንዴት ነው ፋይት ምናምን ትንሽ ሞክራለች አናቅም፣ ግን ፋይት ቢያደርጉልን ደስ ይለናል። አርጉ እስኪ ፋይት። ታይሰን ምንድን ነበር ሲልሽ የነበረው የሆነ ነገር እያለ ነበር። ታይሰን ቦክሰኛው ከአብርሃም ጋር የሚጋጠም አይ ፌስ ኦፍ ላይ የሆነ ነገር ሲል ነበር። አልሰማሽውም? አይ እኔ ውስዋስ ውስጥኝ እሱ ልትመጪው አይ ውስዋስ ውስጥኝ ምን እሰማለሁ? አልሰማም። እኔ በነገራችን ላይ ከኔ የሚያንሱ ሰዎች አልሰማም። ደስ የሚለው ነገር በታች ያሉትን ዝቅ ብለው ወደኋላ በታች ያሉትን ማንሳት ነው የምፈልገው እንጂ ጌች ስንት ከፍሉት ነው ወዛ ስካይላይት የምትወደውን ስጋ እየበላህ እናውራ ምናምን ብሎት ስንት ምን አብልቶት ነው እንዲህ ባንዳ ያሳመነው እያሉ ነበር። እኔ ለኢትዮጵያ ማርሻል አርት እድገትና ለህዝቡ እንጂ ነው ይሄ ፋይት የተቀበልኩት። በፊት እና ሴት ትቆጣኛለሽ ምናምን አላለም ወይ? እና ሴት ትቆጣኛለሽ ቁማር ከሆነ ነው ቁማር ከሆነ ፋይቱ ቁማር ከሆነ ኖት ኦንሊ እናቴ ብቻ አይደለም አላህም አይወድም ቁማር። ገብቶሃል አይደል? አንድ ሰው ቁማር ተጫወተ ማለት እኔ እንጃ ፈትዋው በደንብ ላላውቀው እችላለሁ። የሚያውቁ ሰዎች በደንብ ይተንትኑት። ከእናቱ ጋር አደባባይ ላይ ዚና ዝሙት እንደመስራት ነው ይባላል። ከባድ ረብስማ አንተ ተው እንጂ ከባድ ወንጀል ነው። ያ ቁማር ያየው ነው ትክክል። ቲምንና ምንድነው የሚያነጻጽረው የሰውዬ? ስለዚህ እኔ አሁን ለምን የሚያስጨንቀኝ ካላ ጋር ያለኝ የሰው ነው እንጂ እቺ ዱንያ አያስጨንቀኝም። በቃ ድረስ ከእናቱ ጋር ዝሙት እንደመስራት ነው አላለም? ረብስማ ሲዶ ግን ምንም አይሰጠኝም። በቃ ለሚነገር ለምን አልነግርም? በእኔ በዱስ የምር ግን እንደዛ ይላል። እውነቱን ነው ጋይስ? እስኪ ንገሩኝ። አብሮ ይስጥልኝ ወንድም አለም። ያው ብዙ ጥያቄዎች ተጠይቀዋል፣ ብዙዎቹ ተመልሰዋል። እኔ ወጣ ያለ ጥያቄ ልጠይቀው ብዬ ነው። እኔን ከማን ጋር ታስበኛለህ? ኢቲኤፍሲ 3 ወይ 4 ላይ ሰርቼ በመጣ ከቲክቶከሮች ከማን ጋር ብገባ ፊት ያደርጋል ብለህ ታስባለህ? ጥሩ ጨዋታ የሚሆነው ከዮናታን ጋር ዮናታን ደረሰ ከዚህ እሱ ነው ኮላውት እያደረገ ያለው። ዮናታን ደረሰ ወይም ጆን ዳንኤል ግን የመፍራት ነገር ይታይባቸዋል። ሌላ የተጠሩት በሙሉ ወይ አይሲ ሁለታችሁንም ላይክ አይ ካን ቴክ ዩ ኔክስት ላይ ጆን ዳንኤልም ተዘጋጅ፣ ዮናታን ደረሰም ተዘጋጅ። ቴንክ ዩ። ግን በጥሩ ዝም ብላ ብትደባደቡ ጥሩ ነው ነው። ኤምኤምኤ አስቡበት። ጎስትና እንትና ናሆም ፎንቴ ኪሎ ሳቀነሱ ምንም አትቸገሩ። ጎስትና ናሆም ፎንቴ አሪፍ ማች ነው ባይ ዘ ወይ ይመቻል። እሺ የጃኒን አይታችሁልኛል። ድጋሜ ነው ድጋሜ አማንቴሶ ያለ የሌላ አቅም ሆነታ ነው እንትና ለተገው እግፎቸው ወይኔ ወናስ ሁለት ሰው አንዴ መዘረር ይቻላል። ደግሞ የምትደበቀው ነገር አይ ደስ ይላል። እሺ ታይሰን ኦኬ። የነዚህ ራሱ የአብርሃምና የታይሰን ራሱ በጣም ተጠባቂ ነው። በጣም ብዙ አጓጊ ፋይት ነው ያለው ነገር። በጣም ብዙ አጓጊ ፋይት። እስቲ ወደ ፊት ለፊት ተጋበሉልን። የአብርሃም ሰውነቱ ግን ያምራል። ፊት ለፊት መጀመሪያ ወደዚህ ወደ ተመልካች 62 ኪሎ ናቸው። እርስ በርስ ሸዱ ፈርቶ የነዚህን በጣም ነው የምጠብቀው። የነዚህን ፋይት ምን እያለ ነው ግን የሚገርም ነው። ጃኒ ያዙልኝ የምትል ይመስላል። አዎ በህግ አምላክ እያለች ነው የሚመስለው ጃኒ ማንደሳ ታይሰን ቼክ ነው ቼክ ናይስ። ሁለታችሁም የራሳችሁን ፖዚሽን አሳዩ። ይሰጠው ታይሰን ይሰጠው እያሉ ነው። ታይሰን ደግ አንተ ለማነክ እኔ ለሴዱ ነኝ። በነገራችን ላይ ይሸነፋል አምናለሁ። ጆኒ ይችላል አምናለሁ። ግን ደግሞ እኔ ሴዱ ቢያሸንፍ በስማ በጣም ደስተኛ ነኝ። እውነቱ ለምን አንደርዶግ ሆኖ ነው የሚገባው። ማንም አይገምተውም፣ ማንም አይጠብቀውም። እሱ ያሸንፋል ተብሎ እኔ ራሱ አልጠብቅም፣ አላምንበትም። ሴዱ ያሸንፋል ብዬ እኔ ገንዘቡን ላላሲትም እኔ እውነቱን ለመናገር ግን ደግሞ
ቢያሸንፍ በጣም ነው ደስ የሚለው። በጣም ያልተጠበቀ ነገር ወዳለው ነው ያልታሰበ ነገር የአብርሃም ዓለም ፋን የሽሮ ሜዳ ልጆች ናቸው። አብርሃምን አጅቦት ይዞት መጥተዋል። እንግዲህ ታይሰን ደጋፊ የለህም ብሎ ጥሪ አስተላልፎ ነበር። አብርሃም ግን ይኸው አለኝ ብሎ ይኸው እያየ እንደምትመለከቱት እየቀወጡት መጥተዋል። በለው የሚገርም እኮ ነው። የሚገርም ነው። ተሟሙቋል እንግዲህ በጣም እርግጠኛ ነው እንደሚያሸንፍ። በጣም አንዳንዴ ግን መስራት ጥሩ ነው። በቃ በሆነ ነገር ላይ በጣም ፕሮፌሽናላችሁ ሲሆንና በዛ ነገር ላይ በጣም ስትሰሩ በስማ በቃ የዚህን ያህል ኮንፊደንስ ይኖራችሁ። ጆኒ ከሆንሽ እርግጠኛ ሆኜ ጆኒ እንደሚያሸንፍ ይሄ ሌላው ተጠባቂ ንቃተ ህሊና ከሮቤል ባለፈው እንግዲህ ያን ጥፊ ታስታውሳላችሁ። በጣም በጉጉት ነው የሚጠበቀው ይሄ ራሱ ማለት ይሄ ፋይት በጣም በጉጉት ነው የምንጠብቀው። ሮቤል በጣም ተናዶበታል በንቃተ ህሊና ማለት ነው። በጣም ነው ያናደደው። ባለፈው እንግዲህ ያዙ ይልቀቁኝ ሲል ነበር ሮቤል በጥፊ ሳያስበው መጥቶ ተሮጦ ነበረ። ዛሬስ ያጥፊ ይደገም ይሆን ያጥፊ ወደ ጥልቁ ግባ ይላል። ምንድነው የሚመታው እየመሰለኝ ነው ራሱ። እስኪ ማን ፈርቷል? ናይስ የነዚህ ከነሴዶ በላይ ሊሆን ይችላሉ። አስባችሁታል? ከነሴዶ አይተናነስም። የነዚህ ራሱ በጣም ተጠባቂ ነው። ብዙ ተጠባቂ ፋይት ነው ያለው። የነሴዶ ብቻ አይደለም በነገራችን ላይ ንቃትና ሮቤል እኔ የነዚህ ለማን እንደምደግፍ አላውቅም። ጨዋታው ላይ አይቼ ነው የምወስነው። እውነት ለማን እንደምደግፍ ምንም እንጃ። የ75 ኬጂ ካቴጎሪ ሻምፒዮን ለመሆን ማን ያሸንፋል? እናያለን። 75 ኬጂ ናቸው። ንቃት መልካም ዕድል ብለናል። እናመሰግናለን። የትኬት ፓርትነር በመሆን ያንዳንዱ ነገር በመደገፍ ሰፖርት በማድረግ አብራችሁ ስለሆናችሁ አብዛኛው ሰው እየገመተ ያለው ንቃተ ህሊና ያሸንፋል ነው። ለምን ከጆኒ ጋር ትንሽ ግራፕሊንግ ምናምን ጂጂሱ ሞክራለች በሚለው ለንቃተ ህሊና አብዛኛው ሰው እያደላ ነው የሚገኘው። እኔ ግን ሮቤልንም አትናቁት በደንብ አንዳንድ እንትኖቹን ሳይ ያስፈራል። እሱ ራሱ እውነት